መራዊ ፍስሃ ለኩሉ መጻ መራዊ ፍስሃ ለኩሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ። ቅዱስ ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ሥጋዬ ያጥንቴ ክፋዬ አጋዤ የቤቴ ሲሳዬ ለየሽኝ ከእናትና አባቴ ባሪያም ተሰምቷል ጸሎቴ። በሐሴት ተሞልቷል ሕይወቴ ወንድሜ አንተን በማግኘቴ በፍቅር ተረጋጋ ልቤ አካሌ አድርጌ ገንዘቤ። ልመናችንን የሰማ ጌታ ጸሎታችንን የተቀበልክ ያለ መከልከል ከፍ ትላለ በሕይወታችን ስትመለክ ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ወጣሁኝ ከብቸኝነት ጀመርኩኝ አዲሱን ሕይወት ባርኮልኝ የወገቤን ፍሬ ኖራለው ካንቺ ጋር Thank you.
ፍስሐ ኮነ ፍስሐ ኮነ በእንተ መራዌ ወመራዊሃ ኮነ ፍስሐ ኮነ በእንተ መራዌ ወመራዊሃ ቆሟል መሰረቱ በእምነት ተገንብቶ ብርሃን ይታያል ቤታቸውን ሞልቶ ፍስሐ ኮነ ፍስሐ ኮነ በእንተ መራዌ ወመራዊሃ ተባርኳል ማዳቸው ጽዋቸውን ሞልቷል በድካም የዘሩት ዛሬ ብዙ ሆኗል ሙሽራዬ 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 አበባ ነው አበባ አበባ ቸብ ቸብ አድርጉለት አበባ አጨብጭቡለት አበባ ዓለሙ ነውና አበባ የሰርጉ ዕለት አበባ ይመስገን እዚህ ቀን ያደረሰን ትዳራቸው ደስታ ይስመርላቸው አበባ ነው አበባ አበባ እዩዋቸው በክብር አበባ ደምቀው በከፍታ አበባ ባርኳቸዋልና አበባ የሰራዊት ጌታ አበባ ይመስገን ለዚህ ቀን ያደረሰን ትዳራቸው በደስታ ይስመርላቸው አበባ ነው አበባ አበባ የለበሱትን አበባ ማነው የፈተለ አበባ ምድራዊ ሳይደለ አበባ ከላይ የመጣነ አበባ ይመስገን ለዚህ ቀን ያደረሰን ትዳራቸው በደስታ ይስመርላቸው ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ሰባቱም ጋኖች ወይኖቻቸው ቢያል ተትረፍርፈዋል እጅግ በሚልቅ ጌታ ታማኝ ነው ታማኝ በብዙ ስሙን ቀድሱ ውዳሴን አብዙ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ጥለው መጥተዋል ናኛውን አዲስ ሆነዋል አዲሱ ወይን በድል ታጥቀዋል አዳኙ ስም አንድ ሆነዋል ለዘላለም ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ሰባቱም ጋኖች ወይኖች
ጠላቶቻቸው ቢያል ተትረፍርፈዋል እጅግ በሚልቅ ጌታ ታማኝ ነው ታማኝ በብዙ ስሙን ቀድሱ ውዳሴን አብዙ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን የጠላትን ወጥመድ ሰብሮ በሕይወታችን ጌታ ከብሮ ሳይበላሽ ትላንታችን በእግዚአብሔር ዛሬን አየን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን በዝናቡ ያበቅልና በፀሐዩ
አስነሳና አቆሞታል እንደገና። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በደላችን ብታይ ዛሬ ሞተን ነበር በምግባር ወረታ ያውቅ የወደደ የእሳቱን ባሕር አሻገረ። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በተጋድሎ ማን ይደርሳል ሲፈቅድ ነው እግዚአብሔር ቀን ዘመናት የማይሽረው የወደደ ልዩ እኮ ነው። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አይነገር የእርሱ ሥራ እናመስግን በእንዚራ በገናውም ይደርደር ለወደደ ለእግዚአብሔር። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በዝናቡ ያበቅልና በፀሐዩ ያበስልና አለበሰን በረከት መቆም ሆነ ለሥጋችን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በተጋድሎ ማን ይደርሳል ሲፈቅድ ነው እግዚአብሔር ቀን ዘመናት የማይሽረው የወደደ ልዩ እኮ ነው። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። የጠላትን ወጥመድ ሰብሮ በሕይወታችን ጌታ ከብሮ ሳይበላሽ ትላንታችን በእግዚአብሔር ዛሬን አየን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በሽተኛው ያመጻጉ ከመኝታው ገላው ለቆ ከተኛበት አስነሳና አቆሞታል እንደገና። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን።
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ። ዲያብሎስ አፈረ ተሸነፈ ከይሴ። ዲያብሎስ አፈረ ተከሸፈ። በጸሎተ ማርያም ውዳሴ ቅዳሴ ምስጋና ይድረሰው ለቸሩ አምላካችን። ክብርና ውዳሴ ምስጋና ይድረሰው ለቸሩ አምላካችን። ክብርና ውዳሴ። እግዚአብሔር ሲያገናኝ አይመርጥም ሰፈር። እግዚአብሔር ሲያገናኝ አይመርጥም ሰፈር። ፍቅር ፍቅር እንጂ የለውም ሀገር። በታሪክ እንደምታውቁት ጋብቻ ወንዝ ከለር ምን አይከለክለው ዝምድና ካልሆነ በስተቀር መንፈሳዊ ዝምድና ስጋዊ ዝምድና ካልሆነ በስተቀር ጋብቻ በምንም ተአምር ነጭም ጥቁር ማንኛውም ሰው እኩል ነው። ሰው ሰው ነው። ሊከለክለውና ሊያስቀረው አይችልም። ለዚህም ማሳያ ሙሴ እንደምታውቁት እስራኤላዊ ነው። ነገር ግን ሚስቱ ኢትዮጵያዊ እንደነበረች መጽሐፍ ቅዱስ ይነግረናል። ከዚህ የተነሳ እህተ ጊዮርጊስ ሰው አትመርጥም፣ የእግዚአብሔር ሰው በሆነ ሁሉ የምታምን ንጹሕ አማኝ ንጹሕ የቤተ ክርስቲያን ልጅ በመሆኗ እሱም እንደዚሁ በመሆኑ ይኸው ዛሬ እንደምታዩዋቸው እኛም ከለራችሁ ሁሉ ከብዙ ከለር ጋር የሚቀያየር የሚመሳሰል ስለሆነ ዛሬ ወንድማችን ነው ተሞሽረዋል ማለት ነው። ማሳየው እንዲህ ነው። ከእስራኤል ሙሴን ሚስቱ ግን ኢትዮጵያ በአንድ ላይ የኖሩ በተፈጥሮ ነገር በአንድ ተጣመሩ። በምን በጋብቻ ምቀኛ ቢነሳ የበዛበት ጦሩ ፍቅር አየልና በአንድ ላይ አደሩ። አዎ ልክ እንደ ሙሴ እንደ ኢትዮጵያዊቱ አሁንም ቀጥሏል። ተጎና ኢትዮጵያ ልክ እንደ ጥንቱ ተጓዘሩ። ተምህሮ ተጠምቆ ሰጥቷልኝ ሕይወቱ ወልደ ኢየሱስ ተብሏል። ወስመ ጥምቀቱ በተጎ ሀገር ነው ትውልዱ ሀገር ትውልዱ እድገቱ በተጎ ሀገር ነው ትውልዱ እድገቱ። ቆንጅትን ወሰዳት ወደ ተጎ ሀገር አስገባት በቤቱ። ስምሽ እነሳልኝ ዘላለም ሕያው ነው የቆንጅት እናት ወይዘሮ አበራሽ ተክተሽ አልበሻል በሰላም ያኑርሽ። በምድርም በሰማይ ይጠራል ስምሽ። አበራሽ ከበደ ደስ ይበልሽ ደስ ልጅሽ ተባረከች በስጋ በነፍስ በስጋ ወደሙ ከወልደ ኢየሱስ ተክለ ሃይማኖት የኃይለ ሃይማኖት ተገል ተብሎ ይነገራል። የእህተ ጊዮርጊስ አባት ሆኗል። ስምህ ይጠራል ለአምላክ ባለሟል። የኢትዮጵያ ስውት አንተ ሆነሃል። Thank you.
የተገኘችው ከግራ ጎኑ ላይ ነው። ዛሬ አሁንም ሙሽራ በሚሄድበት ጊዜ ከግራ ጎን ነው የተገኘችውና በግራ ጎን ልጅ እየተባለች ሁልጊዜ ግራ ሆነ እንድንኖር ይፈልጋል። ግን አይደለም። ከግራ ጎኑ የተገኘች ወደ ቀውም ንግሥት በየማኑ ተብላ ደግሞ በቀኙ እንድትቆም ታዟል። የዋይታቸው አቀማመጣቸው ከግራ ጎኑ ለምን ተገኘች? ለምን ጭንቅላቱ ላይ አልተገኘችም? ለምን እግሩ ላይ ታች አልተገኘችም? ከጭንቅላቱ ላይ ያልተገኘችበት ምክንያት፣ ከእግሩ ያልተገኘችበት ምክንያት፣ ከጎኑ የተገኘችበት ምክንያት በመካከል ተሳስባ እንዳትረገጥም ከጭንቅላት ላይም እንዳትወጣ በመካከል ላይ እንድትኖር ተፈልጎ ከግራ ጎኑ ነው የተገኘችው። ግራ ጎን ወይም ሰውነት ምን ይሸፍነዋል? ልብስ ይሸፍነዋል። እሷም ደግሞ ትሸፋፈን ልብስ ትልበስ ሲባል ነው። ቋንቋ መግባቢያ ነበር፣ አልታደልንም እንጂ ቋንቋ መለያ ሲሆን መግባቢያ ዳቦ ነበረ። ሁሉንም ቋንቋ ብናውቀው ቋንቋ ከቋንቋ አይበልጥም፣ አገልግሎቱ ነው የሚበልጠው። ጋብቻ ክቡር ነው፣ መኝታውም ንጹሕ ነው ተብሏል በዕብራውያን። ስለዚህ ጋብቻ ለሶስት ነገር ያስፈልጋል። አንደኛው ለምን? ለመረዳዳት፣ ለመተጋገዝ፣ ዝሙት እንዳይሰሩ፣ ኃጢአት እንዳይሰሩ። ስለዚህ ለዝሙት ለመረዳዳት፣ በዚህ ምክንያት ሁለተኛው። ሶስተኛውና የመጨረሻው ብዙ ወተባዙ ወምልኡ ዓለምን ለመሙላት ነው። ያም የሆነው በምንድን ነው? በዝሙት ምክንያት ባለመከላከል፣ ለጸሎት ካልሆነ በስተቀር እንዳትከላከሉ ይላልኝ። ስለዚህ እባካችሁን መደማመጥ የለም፣ መሰማማት የለም። ወገኖቻችን እየሄዱ ነው። በእነዚህ በሦስቱ ምክንያት ጋብቻ አስፈላጊ ነው። ሙሽራዬ አበባዬ ሙሽራዬ አበባዬ ሙሽራዬ አበባዬ ሙሽራዬ አበባዬ አበባ ነው አበባ ሙሽራ አበባ ሙሽራ አበባ ቸብ ቸብ አድርጉለት ሙሽራ አበባ ሙሽራ አበባ አጨብጭቡለት
በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ። እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ። እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። ሙሽሮች በጌታ መራት ወመራዊ ክልኤሆሙ
ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ መራት ወመራዊ መራት ወመራዊ ክልኤሆሙ መራት ወመራዊ መራት ወመራዊ ክልኤሆሙ ይከውኑ አሃደ ሥጋ So before I say my gratitude to family, friends, co-workers, and church members, I want to say my gratitude to God. Without God, Condit and I will never met. And when Condit and I met, it wasn't nothing like this. We were thinking about getting together in a marriage like this. It was just for friendship. And down the road, I realized Condit is a beautiful soul inside out. Yeah. Not only that, Condit has a great personality. Yeah. Condit is also spiritual. She was going through 40 days fasting, which was amazing. Every time we go out on the beach, we never eat. I'll be the only person eating. So that triggered me love and excitement. So I said to myself, if I don't marry Condit, I will miss my life. So we talk about it. And then I told Condit, in my prayer I will thank God, this year I want to get married before the end of April. And she was like, what? So she called the priest. I talked to the priest set up the date for our marriage. So I want to say thank you to God. I love her so much. She's a very hard worker, humble, and very supportive. Yes. 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 Then I want to say thank you for our priest who every day was supporting us. It has been a time I was discouraged. I wanted back up. The priest said no, there's no back up. We have to move forward. That's why we are here today. Thank you, priest. May God bless you. Next, I want to say thank you to my spiritual father, Dr. Hayo. He was very supportive from day one until today. Every time he called me, he said, we are family. Ask me any question. I'm here for you. You are my son. We are family. I have to support you for your success in the church. So he taught me a lot of things about Orthodox Church. I didn't know anything about Orthodox, especially Ethiopian Orthodox. I was a Catholic, but I don't know anything about Orthodox Church. So I want to say my gratitude to Dr. Hailo. Thank you so much. Next, I want to say thank you for all of you, family, friends, co-workers, church members, who every day you are here to support us. Every time I come to this church, people I don't know, people don't know me, they are very, very supportive. So thank you. May God bless you. May God increase you. May God multiply you. Thank you so much. እዚህ በመቀጠል
አዎ በቅድ ለመግለጽ እንደሞከረው የመጣው ከካቶሊክ ቤተክርስቲያን ከካቶሊክ እምነት እንደነበረ ገልጿል። ያም በጣም አማኝ ብቻ አልነበረም፣ አገልጋይም ጭምር እንደነበረ ነው። እግዚአብሔር አምላክ እንግዲህ ወደዚች ቅድስት ቤተክርስቲያን አምጥቷልኝ እንዲያጸነው የሁላችን ጸሎት አይለየን። ከዚህ በመቀጠል ደግሞ ክብርት ባለቤቱ የሚሰማት አጠራሪዎች ተንጆ ከዛ በመቀጠል አባት ወንድም ያደረሰን ፕሮፌሰር ጥራውን አመሰግናለሁ ነው የምትለው። ያሳደገ ያለችው ፕሮፌሰር አባቴ ነው ያሳደገኝ ነው ለዚህ ደረጃ ያበቃኝ እሱ ነው እና እሱን አመስግኑልኝ። ሲቀጥል ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን አባቶች፣ ካህናት፣ ምዕመናን፣ አጠቃላይ መዘምራን ሁላችሁም ክብር ይስጥልኝ። አክብራችሁኛልና እኔን እንዳከበራችሁኝ ሁሉ እናንተንም የሚያከብር አምላክ ይዘዝላችሁ ነው ያለችው። ምስጋናዋን ተቀበሉ። በጣም ነው የምናመሰግነው። እንዲሁም ማህበረሰቦቻችን ማህበረሰቦች መዘምራን ከልብ ነው የምናመሰግነው። ስላችሁ ከውጭ የመጣችሁ እንግዶቻችን ቤታችን ወልካም ኤኒታይም ሁላችሁ እናመሰግናለን። አደረገች ሁለቱን አደረገች ቤተ ክርስቲያን ልጆቿን ዳረች። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ አካሌ ነው አጥንትሽ ካጥንቴ ነው አካልሽ ካካሌ ነው አጥንትሽ ካጥንቴ ነው ጌታ አንቺን አዘጋጀልኝ መሻቴ ተፈጸመልኝ ጌታ አንቺን አዘጋጀልኝ መሻቴ ተፈጸመልኝ ስጋዬ ከስጋ ነው አጥንቴ ካጥንት ነው ስጋዬ ከስጋ ነው አጥንቴ ካጥንት ነው ጌታ አንተን አዘጋጀልኝ መሻቴ ተፈጸመልኝ ጌታ አንተን አዘጋጀልኝ መሻቴ ተፈጸመልኝ
ያሰብኩት ውጥኔ ሰምሮ በክንዴ ፍጻሜ አምሮ መንገዴ ተቃንቶልኛል ጸሎቴ ተሰምቶልኛል። እውነት አዳም ወንድሜ የነበር ጸሎት ህልሜ በጌታ ሁሉም ተሳካ ማን ያፍራል ባንተ ተመካ። ደስ ብሎናል ደስ ይበላችሁ ይህ እንዲሆን የተመኛችሁ። ደስ ብሎናል ደስ ይበለን እግዚአብሔር ስለሰማን። አካልሽ ከአካሌ ነው አጥንትሽ ካጥንቴ ነው። አካልሽ ከአካሌ ነው አጥንትሽ ካጥንቴ ነው። ጌታ አንቺን አዘጋጀልኝ መሻቴ ተፈጸመልኝ። ጌታ አንቺን አዘጋጀልኝ መሻቴ ተፈጸመልኝ። ስጋዬ ከስጋ ነው አጥንቴ ካጥንት ነው። ስጋዬ ከስጋ ነው አጥንቴ ካጥንት ነው። ጌታ አንተን አዘጋጀልኝ መሻቴ ተፈጸመልኝ። ጌታ አንተን አዘጋጀልኝ መሻቴ ተፈጸመልኝ። ዲያብሎስ ኃይሉ ተመታ ምኞቴን ቢሰጠኝ ጌታ። አንቺ ነሽ ቋንቋ ትዳሬ ሲያንስነው አንቺን ማፍቀሬ። አበጀው እሰይ አበጀው ምኞቴን ፍቅሬን አገኘው። አፍርቷል የልቤ አዝመራ ከእንግዲህ ነኝ ካንተ ጋራ። ደስ ብሎናል ደስ ይበላችሁ ይህ እንዲሆን የተመኛችሁ። ደስ ብሎናል ደስ ይበለን እግዚአብሔር ስለሰማን። አካልሽ ከአካሌ ነው አጥንትሽ ካጥንቴ። ነፃ መራዊ ፍስሃ ለኩሉ ነፃ መራዊ ፍስሃ ለኩሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ በሰላም ዕፃው ተቀበሉ። ነፃ መራዊ ፍስሃ ለኩሉ